የአዲስ አበባ ከተማ አውቶቡስ አብዛኛው የከተማዋ ተገልጋይ በአውቶቡስ ውስጥ ቆሞ ለመሄድ ፈቃደኛ ስላልሆነ አገልግሎት አሰጣጤ ላይ እንቅፋት ፈጥሮብኛል አለ የድርጅቱ ምክትል ስራ አስፈጻሚ አቶ ደገፋ ገብረመድህን። በተለይ ከስራ መግቢያና መውጫ ሰዓት ውጭ ባሉት ጊዜያት ተገልጋዮች ቆሞ ለመሄድ ፍላጎት ስለሌላቸው ወንበር የያዙ ተገልጋዮች አውቶቡስ ውስጥ ረጅም ሰዓት እንዲቆዩ ከማስገደድ በላይ ረጃጅም ሰልፎች እንዲኖሩና የአገልግሎት መጉላላቶች እንዲፈጠሩ እያደረጉ መሆኑን ለአሃዱ ሬዲዮ ገልጸዋል። አቶ ደገፋ በተገልጋዮች ቆመው ለመሄድ ፍላጎት ማጣት ምክንያት ቀድመው ገብተው ወንበር ያገኙ ተጓዦች ረጅም ሰዓት አውቶቡስ ውስጥ መቀመጣቸው ቅሬታ እያስነሳ እንደሆነ አስንስተዋል። ይሄ ድርጅቱ ያለው የአገልግሎት አቅምና የተጠቃሚ ቁጥር ደግሞ ተመጣጣኝ ባለመሆኑ ምክንያት የመጣ ነው ብለዋል። ምክትል ዋና ስራ አስፈጻሚው ዓለም አቀፍ ልምድን በመጥቀስ የተገልጋዮችን ፍላጎት ለማሟላትና የሚባክን ሰዓት እንዳይኖር በአዲስ አበባ ድርጅቱ ከንጋቱ 11 ሰዓት ጀምሮ የትራንስፖርት አገልግሎት በመስጠት ላይ መሆኑን ገልጸዋል።